አሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ እህቶቼ ወንድሞች ሰላም ብያለሁ። ሰላማችሁ ይብዛልኝ ኢንሻአላህ። ሁላችሁንም ያለ ሰላምታ አይለያችሁ ማለት ነው ኢንሻአላህ። ዛሬ እስኪ በላይክ ትክሩ ላይክ ሰው ሰብስክራይብ ትክሩ ላይክ ሀጡ ላይክ ወስተሩ ማለይ ለሽ አረበኛ ታወሪያለሽ እያላችሁ አረቦች ያዳምጡኛል። ብዙ ጊዜ ቪዲዮዬን አረቦች ስለሚያዳምጡ በአረበኛ ያወራሉ ማለት ነው። እና ለዛ ነው ለምን አረበኛ ትጨምሪያለሽ ስታወሪ ብላችሁ ነው በኮሜንት ላይ አረቦች ያው ስለሚከታተሉ ለነሱም ማውራት አለብኝ ማለት ነው። አረበኛ ታውቃላችሁ፣ ለዛ ነው ኢንሻአላህ። ሲቀጥል ደግሞ ለምን ነው ቪዲዮ ስትሰሪ ማይክ ማትይዙ? እኔ ማይክ በነገራችን ላይ እንዴት አይነትም እንደሆነ ያላቃትም። ማይክ ደግሞ ማለት የለኝም ታውቃላችሁ። ማይክ ማለት እንግዲህ እንደ ምንድን ነው የሚባለው በእኛ ጋር ጠፋኝ። ምንድን ነው የሚባለው? አላውቅ ስሙ ጠፋኝ ይለፈኝ እና ኢንሻአላህ ላይክ አድርጉኝ። ማይክ የምትባለው ኢንሻአላህ አይቼ እገዛለሁኝ። በሱቅ ምንድን እንደምትባል እስኪ በኮሜንት ጻፉልኝ። ሱቅ ላይ ስንገዛ ምንድን ነው የምትባለው? ማይክ ይዞ እንትን የሚለው ማለት ነው። እና ድምጤ ቢሰማችሁ ዛሬ ምናልባት ድምጤ ተሰማችሁ ኢንሻአላህ። ዛሬ ሴትዮዋ ያለ ሆነ ነው የምጮኸው ትንሽ ድምጤ ከፍ ያደረኩት እንጂ ድምጤ ብዙ ጊዜ ቪዲዮ ስሰራ ምናምን አይሰማም፣ ድምጽሽ አይሰማም ነው ብዙ ጊዜ የምትሉኝ ማለት ነው። ኢንሻአላህ ላይክ እያደረጋችሁ ሁላችሁ አበረታቱኝ። ሰብስክራይብ እያደረጋችሁ ማሻአላህ ሰብስክራይብ ማሻአላህ 3000 ገብቻለሁኝ። በእናንተ ብርታት በእናንተ ጥንካሬ ወላሂ አሁን ለተናየው 3000 መግባት 2000 ሲሆን ነበር ያየሁትና በእናንተ ጥንካሬ በእናንተ ብርታት ነው 3000 የገባሁት። ኢንሻአላህ ደግሞ 50 እጠብቃለሁ። ምኞት አይቀርም አይደል? መመኘት ጥሩ ነው ይባላል እኮ። ስትመኙ ደግሞ ከፍ ማድረግ ነው ምኞታችሁን ማለት ነው። አላህ ደግሞ ከፍ ያለ ነገር ይሰጣችኋል ማለት ነው ኢንሻአላህ። ሲቀጥል ደግሞ ብዙ ጊዜ እየጠየቃችሁ ነበር። ጥያቄያችሁ ብዙ ጊዜ የብዙ እህቶች ወንድሞች ጥያቄ ነው። ዩቲዩብሽን ተከፈሽ ቆይተሻል እና ለምንድን ነው ሞኒ ያልሆንሽው? ዩቲዩብሽ ተተከፈተ ቆየ። አዎ ዩቲዩብ ተተከፈተ እንግዲህ መስከረም ቢመጣ 3ኛ ዓመቱን ይይዛል ማለት ነው። ተተከፈተ በዚህ ዩቲዩብ ብዙ ነገር አሳልፌያለሁ። ብዙ ነገር አይቼበታለሁ። ሀቂቃ ማለት ነው። ይሄን ዩቲዩብ ታሳድግ ማለት ነው። ሀያት ኩታበርን ብዙ ነገር አይቻለሁ። በዛኛው ዩቲዩብ ይሻላል ትንሽ ማለት ነው። እና ብዙ መከራዎች አይቼበታለሁ። እና አበረታቱኝ። ሀቂቃ ታውቃላችሁ ዩቲዩብ ስትሰሩ አንደኛ ስድብ አለ፣ ሁለተኛ ዛት አለ። በቃ ያ ሁላችሁም ማለት የምትሰሩት እና አበረታቱኝ። ሁላችሁም ሸር ላይክ እያደረጋችሁ አበረታቱኝ። ሲቀጥል ደግሞ የጠየቃችሁ ጥያቄ ሀያት ሁለዚህም ያንቺ የሚናፍቀን ነገር ምንድን ነው? ምን ይመስላችኋል የምትሉኝ ማለት ነው በኮሜንት ምንድን ነው መሆኔ መኮኔው መቼ ነው? ብዙ ጊዜ ጥያቄያችሁ ይሄ ነው። ኢንሻአላህ ዱአ አድርጉ። አሁን በቅርቡ መሆኔ ሆናለሁ። መሆኔ ሲሆን ደግሞ መሆኔ ሆንኩኝ። መብሩክ ደስታችሁ ደስታዬ ነው እያልኩኝ እመጣለሁ። በቅርቡ መሆኔ ሆናለሁ። አበረታቱ። ላይክ ሼር ሰብስክራይብ እያደረጋችሁ የእናንተ እገዛ ያስፈልገኛል ኢንሻአላህ። ብቻ ስልክ ያላችሁ ክፈቱልኝ እስኪ። 2 ስልክ ያላችሁ እህቶች ማለት ነው። ብዙ ጊዜ ከፍትልሻለሁ ትሉኛላችሁ። ስልካችሁን ዝም ብሎ ተሚያድር ቁጭ ብሎ ተሚያድር ቪዲዮ ከፍታችሁ ለቤታችሁ ለኔ ይጠቅመኛል አይጎዳኝም እንጂ ማለት ነው። እና ኢንሻአላህ ውጤቶች ሼር ላይክ እያደረጋችሁ አበረታቱ። ቅንነት ለራስ ነው፣ መልካምነት ለራስ ነው። ቅን ሆኖ እውነቴን ነው የምላችሁ። ቅንነት ለራስ ነው። አትጎዱበትም፣ ታተርፉበታላችሁ፣ አትጎዱበትም። ታውቃላችሁ። እና ታማኝነት፣ ቅንነት፣ ግልጠኝነት ለራስ ነው የሚጠቅመው። ታውቃላችሁ፣ ለማንም አይጠቅም። እና ሸር ላይክ እያደረጋችሁ አበረታቱኝ። የእናንተ ብርታት የእናንተ እገዛ ነው የሚያስፈልገኝ እዚህ ላይ ማለት ነው። ብዙ ጊዜ ወላሂ ዩቲዩብ ተወውና ምን እለውና ማለት ነው በቃ ለፍቼበታለሁ ለፍቼበታለሁኝና አልተውም የሚል ነገር ይሰማኛል። ታውቃላችሁ። ምክንያቱም በዚህ ዩቲዩብ ማለት ነው ብዙ መከራዎች ተሰልፌበታለሁ። ወላሂ ነው የምላችሁ። ስከፍተው ጀምሬ በቃ ስንት ሆኜ ነው እዚህ ደረጃ የደረስኩትና አሁን ደግሞ ሞኒ ሊሆን ስለሆነ ትንሽ ነገር ላይ የእናንተ ብርታት እፈልጋለሁ። ኢንሻአላህ አበረታቱ። ሸር ላይክ እያደረጋችሁ
እናንተን ዝገዛ እፈልጋለሁ ማለት ነው። እና ኢንሻአላህ ኮሜንት አስቀምጡ፣ ሰብስክራይብ እያደረጋችሁ እጀምራለሁ፣ እመልሳለሁ። እና ለራስ ነው ቤተሰብ እየሆን እርስ በርሳችን እየተገዳደፍን ወደፊት መሄድ ያለብን። አይዟችሁ፣ ተስፋ አትቆረጡ። በእርግጥ ዩቲዩብ ተስፋ ያስቆርጣል። አንዳንዴ እኔ በቃ ልተወውና አባቱ ለምን ተዋለሁ ጀግና ሁኜ መስራት አለብኝ። ኢትዮጵያ ሳሪ እሰራበታለሁ ቁጭ ሰምር በቃ አንዳንዴ ነገር ባስተዋውቅበትስ ይጠቅመኛል ይላለሁ። ታውቃላችሁ፣ ምክንያቱም አንዳንድ ነገር ብታስተዋውቁበት የሆነ ነገር ከፍታችሁ ብታስተዋውቁበት ብትሰሩበት ይጠቅማችኋል። እና እንደዛ አስቤ ነው ብዙ ጊዜ እኔ በውስጥ መስመር እየመጡ ዩቲዩብ ላይ ለምን ትወጫለሽ? ዩቲዩብ ላይ ለምን ትሰሪያለሽ? ሴሊ ሚዲያ አይወጣም። አዎ አውቃለሁ፣ ሴሊ ሚዲያ እንደማይወጣ አውቃለሁ። ሁሉ ነገር አውቃለሁ። እዚህ ጋር ላይ ግን ስንወጣ አላህ ፈቅዶልን አይደለም። ታውቃላችሁ፣ ምን ታርጉታላችሁ? ስደትም ስንመጣ ያው ከቤተሰብ ትንለይ ምን ብለን ነው የምንመጣው? ችግራችን አይደል የሚያስወጣን? ችግራችንን አይደል እንዴ ቸግሮን ነው እንጂ ባይቸግረን ከቤታችን እንወጣለን እንዴ? ኢትዮጵያም እንደዛው ማለት ነው እንጂ በቃ ልንጃጀር ወይንም አይደለም ኢትዮጵያ የምንወጣው። ታውቃላችሁ፣ ብዙ ጊዜ በውስጥ መስመር እየጠየቃችሁ ስለሆነ ነው ይሄን የመለስኩት ማለት ነው። እና ለዛ ነው ድምጤ ተተሰማችሁ። እንግዲህ ድምጤ ተተሰማ ነው ዛሬ ምንም ማድረግ አይቻልም። ማይክ የምትባለው ደግሞ እስኪ ኮሜንት ላይ ምንድን እንደምትባል ስሟን ጥሩ ነኝና እገዛለሁ ኢንሻአላህ። እና ውጤቶቼ ላይክ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ ሸር እያደረጋችሁ ይሄን ዩቲዩብ የከፈትኩት ለከይደ ነገር ነው። እውነቴን ነው የምላችሁ። ኢትዮጵያ ሳይድ ከይደ ነገር ልሰራበት ላይክ እያደረጋችሁ አበረታቱኝ። አሁን ሴትዮ የለ ሆና ነው ላይ በላይ እንደዛ የምገባው። ትመጣለች ልጅቷ ቤት ስለወለደች ሄዳ ነው እንጂ ትመጣለች። ብዙ ጊዜ አይመቸኝም። ቪዲዮ ለምን አሰረኝም ሀያት ለምንድን ነው የማጠነክሪው ብዙ ጊዜ ትሉኛላችሁ። ወላሂ ሴትዮ ታለች አይመቸኝም። ለዛ ነውና ዲቃራ አብዛባችሁ ላይክ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቅንነት መልካምነት ለራስ ነው ለማንም አይደለም። ሀቂቅ ማለት ነው። ላይክ ብታረጉ ማለት ነው የምትጎዱት ነገር የለም። የሚጠቅማችሁ ነገር ነው እንጂ የምትጎዱት ነገር የለም። እናንተ ላይክ ባደረጋችሁት እኛ ደግሞ እንጠቀምበታለን። ላይክ ለምንድን ነው የሚያገለግለው ብላችሁኛ በዛ ፊት ሰው ጋር እንዲደርስ ያደርጋል። ኢንሻአላህ ላይክ ሸር እያደረጋችሁ አበረታቱኝ። መልካምነት ለራስ ነው፣ ቅንነት ለራስ ነው። ሁላችሁም ተርባ አመሰግናለሁ። ወንድሞች እህቶች፣ ኢትዮጵያ ሆናችሁ የምትከታተሉኝ አላችሁ። በጣም እውነቴን ነው የምላችሁ። ኢትዮጵያ ሆናችሁ እኔ የምትከታተሉ አላችሁ እና በጣም ከልብ አመሰግናለሁ። ጀዛኩም አላህ ኸይር። ሰላም አለይኩም።